በአገራችን ከጊዜ ወደ ጊዜ እየጨመረ የመጣውን የስነ ልቦና ሕክምና ፍላጎት ተደራሽ ለማድረግ የህብረተሰቡን ፍላጎት ልክ ባይሆንም መጠነኛ የአገልግሎት ተደራሽነት መኖሩ ቀላል የማይባል መፍትሄን ፈጥሯል። ግለሰቦች ለሚፈጠሩባቸው ችግሮች ሙያዊ ድጋፍን በመሻት በባለሙያዎች የተደገፈ አገልግሎትን ለማግኘት ወደ ሕክምና ተቋማት ማምራት መቻላቸው ደግሞ ለምናስተውለው ለውጥ ትልቁን ድርሻ ይወስዳል። ከቅርብ ዓመታት ወዲህ በተለይም ደግሞ በዋና ዋና የሀገራችን ከተሞች አገልግሎት ለመስጠት እየተከፈቱ የሚገኙ የስነ ልቦና ሕክምና መስጫ ማዕከላት እየተበራከቱ ቢሆኑም ትክክለኛ አገልግሎቱን ፈልጎ ወደ ተቋማቱ የሚሄደው ሰው ቁጥር ከሌላው ጋር ሲነጻጸር አናሳ መሆኑን መመልከት ይቻላል። ሳይኮሎጂ ባህሪንና የአእምሮ የአሰራር ሁኔታን የሚያጠና ሳይንሳዊ የጥናት መስክ ሲሆን ግለሰቦች ለሚያጋጥማቸው የአእምሮ የባህሪና የስሜት እክሎች የንግግር የባህሪ ወይም የሳይኮቴራፒ ሕክምናዎችን መስጠት ላይ ትኩረቱን ያደርጋል። ከዚህም በተጨማሪ ማህበረሰባዊ የስነ ልቦና ሁነቶች ላይ ጥልቅ ጥናቶችንና ድጋፎችን ይሰጣል። ወደ ሕክምና ተቋማት ከመሄዳችን በፊት ስላስተዋልናቸው የአእምሮ እክሎችና ተገቢውን ድጋፍ ሊያደርጉልን ስለሚችሉ ባለሙያዎች መረጃዎቹን ቀድመን ብናገኝ ይመከራል። ይህም አስፈላጊውን ድጋፍ በብቁ ባለሙያዎች እንድናገኝና አስፈላጊውን ለውጥ ለማምጣት ይረዳናል። የስነ ልቦና ሕክምና ከስነ አእምሮ ሕክምና የሚለይባቸው ባህሪዎች ያሉ ሲሆን ባለሙያዎቹ የሚሰጡት አገልግሎትም ይለያያል። በዚህም መሰረት ለሁሉም እክሎች የሚሰጡ የሕክምና አይነቶች ልዩነት ያላቸው በመሆኑ የሙያ ገደቦችን በማበጀት ለማህበረሰቡ ተደራሽ ማድረግ ያስፈልጋል።